የእውነት በቃ ራሱን ነው የሚመስለው ሁሉ ነገሩ። ሰምተናል እኮ ደውላችሁ ሰው እንደምትዘርፉ እኮ። ነፃነት ወርቅነህን እያስመሰለ ነው መካሪያችን። ኧረ እኔ ነፃነት ማለት አንዱ ዓለም ነኝ። በቃ የራሱ ማንነት ራሱ እየደበዘዘ ነው። በቃ አንዴ አንቺ አልነበርሽም። ድባቡ ይቀየራል። ብቅ ሲል ፍክት የሚያደርገው ነገር አለ። በዛሬው ፕሮግራማችን እንግዲህ ከሰሞኑ እጅግ መነጋገሪያ የሆነውን አንድ ግለሰብ እንመለከታለን። ይህ ግለሰብ ወይም ይህ ወጣት አንዱዓለም ይባላል። አንዱዓለም ማን ነው ካላችሁኝ በቅርቡ በህይወት ያጣነውን አርቲስት ነፃነት ወርቅነህን ቁርጥ ራሱን ይመስላል ብለው ብዙዎች መነጋገሪያ አድርገውታል። እንደውም የቤተሰብ ጨዋታ እሱ ሊመራ ይገባል፣ ኢቢኤስ ይህን እድል ሊሰጠው ይገባል እያሉ ብዙዎች መነጋገሪያ አድርገውታል። እስኪ እኛም ደግሞ አብረን ቪዲዮዎቹን እያየን ሐሳብ አስተያየቶቻችሁን እናንተም ኮሜንት ላይ ታስቀምጣላችሁ። ወደ ቪዲዮዎቹ ትመጣላችሁ። ዝነኛና ሀብታም ታዋቂ ትሆናላችሁ፣ ትዋናላችሁ። እዚህ ነቀምት እዚህ ትዋኛላችሁ። እንደ ድሮ ሰርግ ሄዳችሁ ማግኘት እዚሁ እየዋኛችሁ ዳይቭ እየገባችሁ በላይፍ ሴቨር ነው። ተበላን አልተበላን ውሃውን ጠጣን። ከጠጡ ችግር አለው እንደ ዳኒ ችግር የለውም። ጠጡ አለን እዚህ 40,000 ሊትር ታገር ስላለ እሱ ችግር የለብንም። መጣችሁ ትጠጣለ ማን ነው ትዋኛላችሁ። እማችሉትን እናለማምዳለን። ስፔሻሊ ቺኮች የእውነት በቃ ራሱን ነው የሚመስለው ሁሉ ነገሩ። በቃ አክቱ ምኑ አረማመዱ ሳይቀር እና ነፃነት የሚጠቀማቸውን ቃላቶች ሲጠቀም ደግሞ በቃ ትደነግጣላችሁ። አሁን መልኩ ምናምን ባታዩት በቃ ራሱ ነፃነት እያወራ ነው የሚመስለው። እና እኔ በጣም እየገረመኝ ነው አሁን ስመለከተው ራሱ በቃ ባየሁት ቁጥር ይሄን ቪዲዮ ባየሁት ቁጥር ደግሞ አዲስ ነው፣ ሁሌ አዲስ ነው። በቃ እያንዳንዱ የሆነ የነፃነትን የሆነ አይከን የሆኑ ነገሮችን እያወጣችሁ ደግሞ ካያችሁ በቃ እዚህ ሰውዬ ላይ ስክት ነው ያለው። ቀጣይ ቪዲዮ እንመልከት። ይተረፈጃ ቢለው ይተረፈጃ እና ሰምተናል እኮ ደውላችሁ ሰው እንደምትዘርፉ እኮ አውቀን ደርሰንባችኋል እኮ። ቅጭን ለስል ሰምቻለሁ። ምን አለ ባቆም፣ ምን አለ አቆም ቢሆን ኑሮ፣ ምን አለ ባይ 10 ቁጥር መፍቻ ጠፋ በሚል ተልካሻ ምክንያት ገባ። ያምራል የቦይፍሬንድ ያምራል በይል። እኔ አሁን የቸገረኝ ነፃነት ወርቅነህን እያስመሰለ ነው ወይስ የራሱ ባህሪ ነው የሚለውን ራሱ እኔ መለየት አቅቶኛል። እስቲ እናንተ ሐሳባችሁን ኮሜንት ላይ ታስቀምጡልኛችሁ። ለእኔ ግን በጣም ከብዶኛል። በቃ አንዳንድ ጊዜ ሰዎችን ስታስመስሉ በተወሰነ ነገር ደግሞ ወደ ራሳችሁ ማንነት ደግሞ ትገባላችሁ። ይሄ ሙሉ ለሙሉ በቃ ራሱ ነፃነትን ነው፣ በቃ ነፃነትን ነው የለበሰው። እኔ በቃ ሌላ ቃላት የለኝም። ነፃነትን ራሱ ለብሶታል። በቃ እያንዳንዱ ነገሩ፣ ቃላት አጠቃቀሙ፣ ትንፋሽ አወሳሰዱ፣ ረገጥ የሚያደርግበት ቦታ በቃ ምን እንዴት ብዬ እኔ ምንም ቃላት የለኝም የእውነት። እስቲ ቀጣይ ቪዲዮ ደግሞ እንመልከት። ወንድማችን ታናሽ ሆኖ እንደ ታላቅ መካሪያችን እግረ መንገዱን ደግሞ ማናጀር ነው ኤምጂ እናመሰግናለን። ይህ በቃ ኧረ እኔ እኮ እንዴ በዚህ ደረጃ እኔ ሰው ሊመሳሰል ይችላል ብዬ በፍጹም አስቤ አላቅም። ያስገርም መመሳሰል ነው ያላቸው። መመሳሰል መሆን ነው መመሳሰል ራሱ ከማለት ያለፈ ነው፣ የዘለለ ነው። በቃ ይሄ መሆን ነው። በቃ እኔ እንጃ ወይ ነፃነትን እጅግ ከመውደዱ የተነሳ በቃ የነፃነትን ፊልሞች ከመመልከት ብዛት የነፃነትን እያንዳንዱን እንቅስቃሴዎች በጣም ከማድነቅና ከመውደድ የተነሳ ምናልባት ወደ ነፃነት ተስቦ ነው እንኳን ቢባል በዚህ ደረጃ በጣም አስገራሚ ነው። በቃ ራሱን ነው ቁጭ ያደረገው። የተፈጥሮ ነው ራሱ ቢባል በጣም ያስገርማል። በቃ እንደዚህ ምንም አይነት የስጋ ዝምድና የሌላቸው ሰዎች እንደዚህ በዚህ ደረጃ ኮፒ ፔስት ይደረጋል ተብሎ እኔ አይታሰብም። አንዳንድ ሰው በመልክ ሊመስል ይችላል፣ ድምፅ ደግሞ አይመሳሰልም። አንዳንዴ ደግሞ ድምፅ ታስመስላላችሁ፣ መልካችሁ ደግሞ ሌላ ሊሆን ይችላል። ይሄ ሙሉ ነገሩ በቃ እያንዳንዱ ነገር ነፃነትን ነው የሚመስለውና ቪዲዮዎቹን እያየው በሄድኩ ቁጥር በቃ በጣም ያስገርመኛል። እስኪ ደግሞ ሌላ ቪዲዮ
እኛም አለን። አንተ ማነህ? ክንድና በርታ። እዚህ ጋር ራሱ በቃ ስሙ በቃ እኔ ነፃነት እባላለሁ ሊል ነበርና በቃ ማንነቱ ራሱ እየጠፋ ነው። የራሱ ማንነት በቃ እየደበዘዘበት ነው። በቃ የነፃነት ባህሪ በቃ እየወረሰው እየመጣ ነውና በጣም የሚገርም ነውና አሁን እዚህ ጋር ያለውን ፎቶ ራሱ ስትመለከቱ በጣም በቃ የሚገርም ነው። የሚገርም ገጽታ ነው። በቃ ገጽታው ራሱ አሁን የሆነ ከርቀት ብታዩት ራሱ ነፃነትን ነው እንዴ ነፃነት ብላችሁ በጣም ልደነግጡ ትችላላችሁ። ለአገር ብልጽግና ለወገን አለኝታ አሁ ኢትዮጵያ ትቅደም አሁ ኢትዮጵያ ትቅደም ኢትዮጵያ ትቅደም ወንዞች ይገደቡ ይዋሉ ለልማት የኔ ማለት ይቀራል። እኔ በጣም በቃ ያቺ አንገቱ ምናምን ነፃነት አሁን እንዲሽ ሚላት ነገር ምናምን እኔ በጣም ነው እየገረመኝ ያለው። በቃ እያንዳንዱን ቪዲዮ ባየው ቁጥር በቃ ሌላ በቃ ውስጥ የሚነዝረኝ ነገር አለና የሚገርም ነው። እናንተ እንደዚህ አይነት ስሜት ተሰምቷችኋል? እውነት ደግሞ በጣም የሚያስገርመው ነፃነት ትልቁ መገለጫው አንዱ ራሱ ነፃነቱ ነው። በቃ በሚያደርጋቸው ነገሮች ነፃ ሰው ነው። ሁሉ ነገሩ ነፃ ነው። እንቅስቃሴው፣ አነጋገሩ በቃ ፈታ ያለ ነው። አብራችሁ ስትሆኑ ምናምን በቃ ፍትት ያደርጋቸዋልና ይህም እንደዚህ አይነት በቃ የሆነ ቫይብ የሚቀይር ሰው ነው። ድብር ብሏችሁ ራሱ የሆነ ብቅ ሲል የሆነ በቃ ፈካ ይላል ነገሮች ሁሉና ግን እንጃ ሁሉ ነገሩን ነው ፈጣሪ ያወረሰው። እኔ ሌላ ምንም ቃላት የለኝም። ስሙን ራሱ ማንነቱን ራሱ እየደበዘዘ እኔ ነፃነት ነኛው ከተወሰኑ ዓመታት በኋላ በቃ ነፃነት ሆኖ ሊቀር ራሱ ይችላል በዚሁ ከቀጠለ። እስቲ ሌላ ቪዲዮ እንመልከት። ይህ የኢቢኤስ ጨዋታ ነው። ሁላችሁም ትሸልማላችሁ እዚሁ ጋሼ ቤት ውስጥ በኢቢኤስ እናመሰግናለን። እኔ ነፃነት ማለት አንዱ ዓለም ነኝ። በቃ የራሱ ማንነት ራሱ እየደበዘዘ ነው። በቃ አንዱ ዓለም የሚለውን ስም በቃ እየረሳው ነው። ነፃነት ነኝ የሚለው ነው በቃ የሚቀነው እሱ ራሱና በጣም እያስገረመኝ ነው። እዚህ ቪዲዮ ላይ ደግሞ ስትመለከቱት የሆነ በቃ ከፊት ፀጉሩ ገባ ያለ ሳሳ ያለ ምናምን የፂሙ አቀማመጥ የፊቱ ስፋት ምናምን ራሱ በቃ ነፃነትን ነውና እኔ በጣም አስገርሞኛል። በቃ በዚህ ደረጃ መመሳሰል ምንም እንከን የሌለበት መመሳሰል ነውና ለእኔ እናንተ ምን ተሰምቷችኋል? ሲያሳባችሁን ኮሜንት ላይ ታስቀምጡልኛላችሁ። ለእኔ ከአቅሜ በላይ ነው። እስቲ ነፃነትን ደግሞ የሚያስታውሰን አንድ ቪዲዮ እንመልከት። አንዴ አንቺ አልነበርሽም። እሺ የሚቀጥለው ጥያቄ እናንተ መኪና ላይ የማን አርቲስት ዘፋኝ ፎቶ አለ? 5 ሰከንድ 1 2 3 መለስ ሸለማቸው። በቃ ነፃነት በቃ እኔ አሁን ቅድም ስለው የነበረው በቃ ነፃነት የሆነ ቦታ ላይ ዝም ብሎ ሲከሰት የሆነ ሙድ የሚቀይረው ነገር አለ። በቃ ድባቡ ይቀየራል። በቃ ብቅ ሲል ፍክት የሚያደርገው ነገር አለና በጣም የእውነት ግን እየቆየ ሲሄድ ነው በቃ ማንን እንዳጣና እየገባኝ ያለው። ነፃነት የእውነትም ብዙዎቹ ጓደኞቹ በሚዲያ እንግዲህ በቅርበት የሚያውቁ ሰዎች እንደሚያወሩት በቃ ለሰዎች ደስታ የሚፈጥር ለሰዎች ደስታ የሚጨነቅ መሆኑን እንግዲህ ይሄ ቪዲዮ እንግዲህ ማሳያ ነው ብዬ አስባለሁ። እና አንዱ ዓለምንስ እንግዲህ ወደ አንዱ ዓለም ስንመጣ ደግሞ አንዱ ዓለምን እንዴት አያችሁት እናንተ? የእውነት የቤተሰብ ጨዋታንስ እሱ መምራት አለበት? ነፃነትን እያስታወሰን እንዲቀጥል ትፈልጋላችሁ? የእውነት እኔ ምርጫውን ለእናንተ ትቻለው። ሐሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልኝ።
በቀጣይ ቪዲዮ እስከምንገናኝ ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ቤተሰብ ከሆናችሁ ደግሞ ሼር ላይክ እንድታደርጉ እየጋበዝኩኝ የዛሬው ቪዲዮአችን እንግዲህ ይሄን ይመስል ነበር። በቀጣይ እስከምንገናኝ ቻው።